አንቺ ነበር የደወልሽልኝ? አዎ። ምን ነበር? ከክፍለ ሀገር አንተን ለማግኘት ነው እና የመጣሁት። ላይክ እከታተልህ ነበረ ምናምን በቲክቶክ እና ያው አንተን ለማግኘት ነው የመጣሁት። ያው እንዴት እንደምነግርህ አላውቅም። ማለት ምንድን ነው መናገር የሚከብድሽ? በጣም ውድ። አመሰግናለሁ። በቃ አመሰግናለሁ ብቻ ነው የምትለኝ እንዴ? እና ቆይ የኔ እናት ምን እንድልሽ ፈልገሽ ነው? አይ አንተ እንዳሰብከው አይነት መውደድ አይደለም። እናት አንተ ባሰብከው ማለት እንዴት ነው አንቺ ያሰብሽው? በፍቅር በጣም ነው የማፈቅርህ። ምን ያስቃል? አረ በጣም ቀልደኛ ነሽ በእናትሽ ተይ። ለምን? ማፍቀር ምን ማለት እንደሆነ አታውቂም እንዴ? አንቺ ልጅ ማለት እኔ አፈቀርኩ እኮ አይደለም ማለት አሁን እንዴት ነው ዝም ብለሽ? አዎ ጥፋት ነው ማለት ለምን ጥፋት አይደለም ትኛለሽ? ማለት ማፍቀር ማለት እኮ አንድን ሰው ከልብ መውደድ ነው እንጂ ዝም ብሎ ማፍቀር አለ እንዴ? እኔ ታውቂኛለሽ ስላፈቀርኩ እኮ ነው ከክፍለ ሀገር ድረስ ላገኘው። አይ ክፍለ ሀገር መምጣትና የሚለውን ነገር ተይው፣ አዲስ ሲስተም ይሆናል የሆነ እናንተ እና ለምንድን ነው ከክፍለ ሀገር ነው የመጡት ምናምን ብለሽ ትቀልጃለሽ? ቲክቶክ ላይ ወደድኩ መጣሁ። ቲክቶክ ላይ ማን ሁሉም ሰው ያቀኛል። ለአንተ ብዬ ነው የመጣሁት። እሱን ተይው። ቲክቶክ ላይ ሁሉም ሰው እኔ የህዝብ ልጅ ነው ገባሽ? የትኛውም ሰው ያቀኛል። በእናትህ ምን ችግር አለው ብትረዳኝ? የሰው ልጅ ዝም ብሎ አይነካም። በእናትህ ማለት ነው ሲጀመር ፍቅር የሚለምን ነገር አይደለም። በእናትህ ተረዳኝ። ኧረ ምን አይነት ቀበጥ ነች ያመጡብኝ። በስመ አብ ወይ ፈጣሪ። እንደዚህ አይነት ሰውም አለ። አንቺ ቆይ ከሀሳብሽ ነሽ ወይስ ምንድን ነው? ቆይ ግራ ገባኝ እኮ ላይ ነካ አላሳዝንም። ህዝብ ቢኖረኝም ሲጀመር እንዳንቺ አይነት እንደዚህ አፍ እንደዚህ ቅጥጥ ብሎ ጭራሽ አፍቅር ያለው ምናምን ታያለሽ። አንቺ አይነሽ ፈጣጣ። አንቺ ልጅ ለስሙ በጣም ትልቅ ሰው እኮ ነሽ። እኔ አልፈልግም እንድታፈቅ አልረዳሽም። የኔ እናት እንድታፈቅኝ። ኧረ ተይ ኧረ ልቀቂኝ። ሴትዮ ያምሻል እንዴ? ለምን ስታለቅሽ አትይም? የኔ እናት እኔ አያገባኝም፣ ግድ አይሰጠኝም እንዴ? ገና ለገና አንድ ሴት አለቀሰሽ ብዬ እኔ ለአንቺ ማዝንልሽ መስሎሽ ነው? ገደል መግባት ትችያለሽ። አረረ ሲጀመር እንዳነኪ ከዚህ በኋላ እጆችሽ በራሱ በምን ደስ አይሉ። እሺ አስመሳይ ታለቅሳለች እንዴ? ሆ በእናትሽ ተይ በቃ እንዴ። ሲጀመር እንደዚህ አታስጩኝ። ሰው ቤት ነው ያለን። ቻለሽ ልጅ ሰው ትመስያለሽ። በጣም አስመሰልሽ። ምን አይነት አስኮላኝ ነው ትልካትሽ? አባ ምን ሆነህ? ምን ነው አባ? ሴት ልጅ አለች እንዴ? በስርዓት አታወራት? ችግር አለ እንዴ? ችግር አለ አባት? ምን ሆነህ ነው? የለም እንዴ? ቆይ እንተዋወቃለን። ችግር አለ አይደለም? በስርዓት አታወራት? ምን አገባህ? እኔና እሷ እያወራን ስነ ስርዓት አይኖርም። እህት የለም? እህት አለ እየለመነች እየሰማህ እንዴ? ምን አገባህ? ለምንድን ነው እንዲህ የምታረገው? እሺ ናምተው ከሷ በስርዓት አታወራትም እንዴ? እያወራችሁ ያለው አይደለም? በስነ ስርዓት አታወራት። ሴት ልጅ አለች በስነ ስርዓት አታወራትም? በስነ ስርዓት አታወራትም? ካዘንክላትና መታ አይደለም? በስነ ስርዓት አታወራትም እኮ በቃ ዝም በል። ምን ሆነሃል? ዝም በል በቃ አያገባህም። ምን ሆነሃል? ወይ ካዘንክላት ና መታ አዋራ እኮ በቃ ዝም በለኝ በቃ። ምን ያደረክ ነው?